ሼኽም ቢሆን የፈለገ ሰው ቢሆን ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን። የፈለገ ሰው መሪ ለምን አይሆናሉ? ያንተ ፊት ለፊት እሱም መርሃባ ልትለውና ልትታዘዘውና ከጎኑ ልትቆመው የሚገባው መቼ ነው? ሼኽም ቢሆን የፈለገ ሰው ቢሆን አላህን እንድትታዘዝና ለአላህ ዲን እገዛ ከሆነ እንጂ አጠገቡ እንዳትቆም ወላ ትተጋገዘዋል። አላህ ሱብሓነሁ ወተዓላ በተቅዋ ጉዳይ፣ በኸይር ስራ ጉዳይ፣ ወደ አላህ ፍራቻ አኺራ የሚያስተካክል ጉዳይ ከሆነ ከሱ ጋር ተጋገዝ። አተጀመዋል። ይሄ የእስልምና አንድነት የሚባለው ወንድሞቼ የዚህ የህይወቱ በጠቅላላ መሰረቱና የዚህ ቨርስ በጠቅላላ ሱናው መንገዱ ነው። ወይና አድና ነظረተን ፊ አንፉሲና አው ፊ መዛሂር ወደ ራሳችን ወደዚህ ቨርስ በጠቅላላ ብንመለከት የጀማዓ ስራ አላቸው በጠቅላላ ነው። ሙስሊም የሚሆነውና አንድነት የሚኖረው ጉልበት የሚኖረው የበላይ የሚሆነው የሚከበረው መቼ ነው? አንድነት ሲኖረው